ከሆናችሁ ማለት ነው። ሰዎች በሚሰጧችሁ ጀጅመንቶች አትታለሉ። ቆንጆ ሆናችሁ አልሆናችሁ፣ ወፈራችሁ፣ ቀጠናችሁ፣ ቀበጣችሁ አልቀበጣችሁ፣ እብዶናችሁ አልሆናችሁ፣ ለማንኛውም ሰው is doesn't care, is none of their business። እነሱ ታይማቸውን በሌላ ነገር ስፔንድ ማድረግ ስላልቻሉ እናንተን ቁጭ ብሎ በመመርመር ነው ታይማችሁ እናንተ ላይ ስፔንድ የሚያደርጉት። እናንተ ግን ኦኔ እንደዚህ ነኝ እንዴ ብላችሁ ማይሆን ነገር አታስቡ። እግዚአብሔርን እኔ ለምን ተርያለሁ ማለት ነው። ሰዎች አንድ ሰው መጥቶ ቆንጆ ነሽ የሚለኝን አልነበረም ማየው። አንድ ሰው መጥቶ የሆነ ሜንታሊም ሆነ ሳይኮሎጂካሊ ጀጅ ካደረገ የሆነ ነገሬን እሱን ነበር ማስበው። እንደዚህ ያደረጉኝ እኮ እንደዚህ ያሉኝ እኮ ነበር ማለት ቆንጆ ነሽ ካለኝስ ከ5 ደቂቃ በኋላ ረስቼው ነበረ። ግን የሆነ ታይም ላይ ይሄ ነገር ልክ እንዳልሆነ አወኩኝ። አሁን ላይ ማለት ሰዎች እንደዚህ ናት፣ እንደዚህ ነሽ፣ አታምሪም፣ ታስጠያለሽ፣ ቆንጆ ነሽ አይደለሽም፣ ቀጭን ነሽ፣ ወፍራም ነሽ፣ ምን አገባችሁ? በቃ እኔ የምኖረው የኔን ህይወት ነው። እናንተ የምትኖሩት የራሳችሁን ህይወት ነው። እኔ ላይ ለምንድን ነው ጊዜያችሁ የምታቃጥሉት? ምንም በህይወቴ ምን ትለውጡልኛላችሁ? 0.5 የኔ ማንነትና እኔ በህይወቴ ያለኝን ነገር 0.5 ያታህል እንኳን ማለት ነው መቀየር ለማይችሉ ሰዎች ብላችሁ እንደዚህ አላችሁ ብላችሁ አትጨነቁ። ሰዎች ጥሩ የሆነ ኮሜንት ሰጧችሁ፣ መጥፎ ኮሜንት ሰጧችሁ፣ ምንም ለውጥ የለው። ምንም አሁን እኔ መጥፎውን ብቻ አይደለም አክሴፕት አርጉት ምናምን አርጉት ምናምን እያልኩኝ ያለው ጥሩንም ኮሜንት አክሴፕት ማድረግ ስታቆሙ በህይወታችሁ ደስተኛ መሆን ትጀምራላችሁ። ሶ ዶንት ፎርጌት ዚስ አድቫይስ ፎር ኤቭሪ ስቱደንት። ባይ